እያንዳንዱ ሰው በህይወቱ የሚሸጥ ነገር ሊኖረው ያስፈልጋል። ምንድነው በእጅ ያለው? ምንድነው በዙሪያ ያለው? ምንድነው በዚህ ኢንቫይሮንመንት ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? My friends, ከዓለም ገበያ የምንቆረጠው፣ ከዓለም ኮሚኒቲ የምንቆረጠው፣ ከመስሪያ ቤት የምንቆረጠው፣ ከኢኮኖሚክ ኦፖርቹኒቲ የምንቆረጠው it's dependent on your productivity. What do you produce? ያን ጊዜ አይንህ ይገለጣል። ራእይ የሌለው ህዝብ ይጠፋል። ራእይ የሌለው ህዝብ መረን ይሆናል። ፕሮዳክቲቭ ከሆንክ የሚሸጥ ነገር ካለ ሁሉ ጊዜ ተፈላጊ ትሆናለህ። ማፍራት አለብን። የምናፈራው ነገር ደግሞ something of value። ራእይ ሲኖርህ ችግር እንደሚበዛበት አትርሳ። አንዳንድ ጊዜ የሚመጣው ችግር ያስደነብርና ሰፈር ያስለቅቃል። መውጣት አለ፣ መውረድ አለ። failure is a partner of success። ስለዚህ ዋጋ መክፈል አለብን። ራስህን፣ ቪዥንህን፣ ሐሳብህን፣ እቅድህን ዲፌንድ ለማድረግ መቆም አለብን። የአቋም ሰው፣ የሥራ ሰው፣ የትጋት ሰው ሆነህ and you have to be persevering። የመጨረሻው ነገር perception፣ vision፣ ከዛስ preparation፣ ከዛ performance፣ ከዛ productivity ማምረት ነው። ሁለት እጃችሁን እንደዚህ አውጡ። ሪሶርስ በሉ opportunity